ሰላም የአፍሪ ፊልምስ ወዳጆቻችን ተመልሰናል። ለዛሬም በፈረንጆቹ 2024 ዓመተ ምህረት ተሰርቶ ለእይታ ይበቃ ልብ አንጠልጣይ የፊልም ዘውግ የተሰጠውን ገራሚና አነጋጋሪ የሆነውን በስፓኒሾች የተሰራ The Last Night at Tremor Beach የተሰኘውን ቀውጢ ሙቪ ያመጣንላችሁ። እንግዲህ እናንተም ላይክ እና ሰብስክራይብ በማድረግ ቪዲዮዎቻችን ለብዙ ሰው እንዲደርሱ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው ዋናው ገጸ ባህሪያችን አንድ አሌክስ የተባለ የአርባዎቹ ዕድሜ ላይ የሚገኝ ግለሰብን እያሳየንም ሲሆን አሌክስም ፒያኒስትም ሆኖ በዛም ብዙ ለታዋቂ ፊልሞች ማጀቢያ ሙዚቃ እንደሰራ ታዲያም ትዕይንታችን አሌክስ ከአጠገቡ ያስቀመጠው ሰዓት እየቆጠረ ፒያኖን እየተጫወተ አንዷን ኪ ብቻ ደጋግሞ ነክቶ ሰመመን ህልም ውስጥም ገብቶ ምን እንደነካው ሳይታወቅ በኃይል የፒያኖን መዝጊያ እጁ ላይም ዘግቶ ጣቶቹንም ሰብሮ እየደማ ወደ ራሱ ከህልሙ ሞቶ ሲመለስ ቀውጢም ያደርጓል። ቤት የተኙት ሚስትና ልጆቹንም ይበጠብጣል። በዚሁ ትዕይንቱ ከአንድ ዓመትም በኋላ ብሎ ወደፊት ወስዶን አሌክስም ከቤተሰቡ ርቆ ድሮ ያደገበት አቅራቢያ የሚገኝ እዛው ስፔን ውስጥ ያለ ትሪሞር የተባለ ቢችም ደሴት ቦታም ላይ ብቻውንም መኖር ጀምሮ ፒያኖም መልሶ መጫወት እንደቀጠለና ስራዎችም ሲመጡ በስልክ በኦንላይን እየተቀበለ እንደሚሰራ በቲቪም ስለ ድሮ ስራዎቹ የሰራቸው የፊልም ማጀቢያ ሙዚቃዎች ሲወራም እያየ ሁሌ እንደሚያደርገውም ቤት ውስጥ ያሉትን እቃዎቹንና ትርፍራፊ ምግቦቹን በፌስታልም በማድረግ እንዳለ እስከዛሬ የተከማቸውንም በመኪናም ጭኖ የሚወደውን ዘፈን ከፍቶ ወደ ከተማም ይሄዳል። ቤቱም ላይ ያለ የመስመር ስልክ እንዲሁም ኔትወርክም ስለተበላሸ ወደ ከተማውም ሲቃረብ ስልኩን መስራት ጀምሮ ሲግናልም ገብቶለት ከድሮ ሚስቱ ፓውላ ሁለት የድምፅ ሜሴጅ እንደተላከለትም አይቶ ከፍቶም እየሰማቸው ልጆቹ በቪዲዮ ኮል ሊያወሩት ፈልገው ሊገኝ እንዳልቻለም ነግራው እሱም ከመኪናው ሲወርድ ስልኩንም ስላልሰራ ይቅርታ ጠይቆ ሲመቸው እንደሚያወራቸውም ይነግራታል። ያለበት ደሴትም የትሪሞር ደሴት ባህርን እያየ ከርቀት ሊዮና ማሪያ የተባሉት ከሱ ቤት አቅራቢያ ጎረቤቶቹ የሆኑት ጥንዶችን ጀልባቸው ላይ አግኝቶ እነሱም በጀልባቸው ሄደው ያጠመዱትን አሳም እያሳዩ ዛሬ እዚሁ ያንተ አድናቂ የሆኑ ጓደኞቻችን ቤት ይመጣሉ፣ በዛውም እነሱን ትተዋውቃቸዋለህ፣ ራት ጋብዘንካል ናም ብለውት አሌክስም መሄድ ባይፈልግም ይስማማል። ቀጥሎም ጁዲ የተባለችው እዚህ ከተማ ከመጣ ጊዜ ጀምሮ አይቶ ወዷት ፍቅር ያስጀመራት ወጣት ስራ ቦታ ማምርቶ እየሳማት ኢንተርኔት በዛው እሷ የምትሰራበት ቦታ ስላለ ሊጠቀም እንደመጣም ተናግሮ በላፕቶፑም ለአዲስ ስራ የተላከለትን የፊልም ስክሪፕትም ከፍቶም ያነባል። ጁዲም ስራ እንዳጨናነቀው አይታ ዛሬ ማታ ቤት ልምጣ ብትለውም ከነሊዮ ጋር ማታ ቀጠሮ አለብኝም ስላላት አሁን ስራ አስፈቅደውታ ቤቱም ላይ ሄደው ጥሩ ጊዜም ያሳልፋሉ። አሌክስም በተኙበት ጁዲ ጀርባ ላይ ያለውን ጠባሳም እያየ ድሮ የነበረችበት ከተማ ላይ መኪና አደጋ ደርሶባት እንደሆነ ጠባሳውን ያገኘችው እየተናገረች የእሱን የእጅ ጠባሳም እያየች በጊዜው ሁለት ጣቶቹ ተሰብረው እንደነበረም ሲነግራት ግን ራሱም በራሱ ህልም ውስጥ ሆኖ እንደጎዳ ሳይሆን ከሳይክል ላይ ወድቆ እንደሆነም እየተናገረ ሲዋሻት እንሰማዋለን። አያይዞም ለምን ከነበረችበት ከተማ የነርሲንግ ስራዋን ትታ እዚህ ትሪሞር ከተማም ላይ እንደመጣች በደንብ ነግረው ቢጠይቃትም ጁዲ ግን እዚህ መጣው ከተማውን አየሁት ወደድኩት እዚሁ ቀረውም በማለት ደባብሳም አልፈው ለምን እንደመጣች እውነተኛ ሚስጥሯን ለመናገር ግን የኔና ያንተ ግንኙነት ገና ነው ለዛም አልበቃም ያለች ትስቃለች። እሱም ወደ እሷ እየተጠጋ አንቺስ ስለኔ ይበልጥ ማወቅ አትፈልጊም ወይ ያለ አይናኗን እያየ ከሚስቱ ጋር ተፋቶ ሚስቱ ልጆቹን ይዛ አምስተርዳም ላይ ከሌላ ባል ጋር መኖር እንደጀመረችም ይነግራታል። ጁሊም ለምን ይህን ቦታ እንደመረጠም ጠይቃው አላቅም ለድሮ ቤቴ ቅርብ ስለሆነ እንዲሁም ጸጥ ያለ ከተማም ስለሆነ ይሆናል ይህን ከተማ የመረጥኩትም ይላታል። ውጪውን ሳዩት ከባድ ዝናብ እየመጣ እንዳለም ሰማዩም ነግሯቸው እቃዎቹንም ውሃ እንዳይነካቸው በላስቲክ አለባብሰው አመሻሽ ላይ ጁዲም ጋደም ባለችበት አሌክስም በቀጠሮ መሰረት ወደ ጎረቤቶቹ እነ ሊዮና ማሪያ ቤት ለሜት ተጣጥቦና ልብስም ቀይሮ የተኛችው ፍቅሩ ጁዲና ድመቱንም ስሞ ሊወጣ ሲል በሩን እንደከፈተው ከኋላ ጁዲም ቆማ አሌክስ አትሂድ ከቤት አትውጣ መሽቷል እዚህ ከኔ ጋር ሁንም ስትለው ዞሮን በድንጋጤም አይቷት ወዲያው ስትሰወርበት ተደናግጦ የተኛችበትን ቦታም ሲያይ ጁዲ እንዳልተነሳችና እንደዛው እንደተኛችም ይመለከታል። ቀጥሎም
የቤቱ እሳት ማቀጣጠያ ሳህንም ቦግ ብሎ ሲነድ የቤቱን መስኮትም በንፋስም ተከፍቶ አንድ ቁራ እየጮኸም ገብቶ በሩ ሲወጣም ይመለከታል። ውጪም ወጥቶ ከባዱ ንፋስ እያየ የተከፈተውን መስኮት ጁዲንም እየተመለከተም ዘግቶ መኪና ውስጥም ሲገባ ዝናቡ መዝነብም ይጀምራል። ግራ እንደተጋባና እንደተጨነቀም ወደ እነ ሊዮ ቤት አመርቶ የፊት ለፊቱ በር ክፍትም ስለነበረ ወደ ውስጥም ገብቶ በሊዮ ሚስትም ማርያ የተሳሉትን ስዕሎች እያየ ሊዮም ደርሶበት ሰላም እያለው ሊተዋወቁት የሚፈልጉት ሰዎች እንደመጡም ነግሮት ላስተዋውቅክም ብሎት ወደ ሰዎች ወስዶም ያስተዋውቋል። አድናቂዎቹም ሲያዩት በደስታ ሰላም እያሉ ስለ ስራዎቹም እያወሩት አንዱ ሲዲው ላይ ያስፈርሙታል። ማርያም ውሻዋን አዝናንታ መታ ከሰሞኑ ከተማቸው ላይ የሚደረግ ፌስቲቫል እንዳለና እንዲገኝም እየነገሩት እዛውም እንዳሉ መብራቱ ድርግም ብሎም ይጠፋል። ውጪውንም እያዩ ከባድ ዝናብ ነው እየተባባሉ መብራቱ መምጣት አይቀርምም ብለው ያዘጋጁትን እራት ተሰብስበው በሻማ ታግዘው ይመገባሉ። እራቱም ላይ በቅርብ ቀናት እዚሁ መንደራቸው ላይ አንድ ቤት ላይ ሌቦች ገብተው ዝርፊያ እንዳደረጉም እያወሩ ሊዮም ፕሪሞር ከተማ ሰላማዊ መንደርና ከተማ ናት፣ ግን እኛ ጋር ሌቦቹ ከመጡም በማለት ከአያቱ የወረሰውን ሻትጋን እንዳለና በዛም እንደሚያስፈራራቸው እየቀለደም ይናገራል። አሌክስም የሚያወሩትን ግራ በተጋባ ስሜት ውስጥ ሆኖም እየተሰማ ዞሮም ከርቀትም የራሱን ቤትም እያየ መብራቱም ሲመጣ በቃ ወደ ቤት ሊሄድም ይላል። ሁሉንም ተሰናብቷቸው በመኪናውም ሀገር ሰላም ብሎ ወደ ቤቱም እየሄደ ሳለ በመብረቅ ከፊት ለፊቱ ያለ ዛፍም ተመቶ ወድቆ መንገዱንም ይዘጋበታል። በዚህ ጊዜ አሌክስም ተናግጦ የሆነ ነገር እንዳይፈጠርበትም ፈርቶ በሌላ መንገድ አድርጎ ወደ ቤቱ ሊሄድ አስቦ ግን ምን ይፈጠራል የመጣ ይምጣም በሚል ፈራ ተባ እያለ ወርዶ ዛፉን እየነካና እያየው ልክ ከላይ ሌላ መብረቅ ሊመጣም ሲል ታውቆት እያየው ሲርቅ እዛው በኃይል በመብረቅ ተመቶ ወድቆ ራሱን ይስታል። ከቆይታ በኋላ ሲነቃ ራሱን ሆስፒታል ላይ ማግኝቶት እያከመችው ያለችው ዶክተርም የተፈጠረበትን ያስታውስ እንደሆነ እየጠየቀችው እነ ሊዮ በመብረቅ ከተመታም በኋላ አግኝተውት ይዘውት እንደመጡም እየተረዳን አሌክስም በመብረቅ መመታቱ ትዝ ያለው መትረፉም እድለኛ እንደሆነ እየተነገረው ጁዲም እዛ ደርሳ ፍቅሯን ሰላም እንደሆነ እየጠየቀች እነ ሊዮንም ተዋውቃቸው እነሱም እንቆይ ቢልም እሷ ግን ችግር የለውም እኔ ያለሁለትም ብላ መስግናም ትሰናበታቸዋለች። መልካሙን ለአሌክስም እየተመኙለት ይሄዳሉ። አሌክስም ውሃ እንደጠማው ተናግሮ እሱን እየጠጣ ሽንቱን ለመሽናትም በጁዲ እርዳታም ተነስቶም ይሸናል። ሲነሳም ጁዲም ታዲያ ጀርባውን አይታ የሆነ ደም ስር የሚመስልም ነገር ሰውነቱ ላይ እንደተፈጠረም ስታይ ተደናግጣ አሌክስም መስመሩ እንደሚያቃጥልም በመስታወት እያየም ይናገራል። ወደ አከመችው ዶክተሯም ጋም አምርተው ስለ ጉዳዩም ይጠይቋታል። ዶክተሯም በመብረቁ ሳቢያ የመጣ ነው እየጠፋም ይመጣል፣ ግን ስለሚያቃጥልና ምቾትም ስለማይሰጥ መታገስ ያስፈልጋል እያለች አረጋግታ በድጋሚ መትረፉ ብቻ እድለኛ እንደሚያስብለውም ትነግሯለች። እሱም መልሶ አልጋው ላይ ጋደም ብሎ የታካሚዎች ግሉኮስ ላይ የሚንጠባጠበውን ጠብታ እየሰማ በሰመመንም ሄዶ በመብረቅ የተመታበት ሰዓት ትዝ ያለው እነ ሊዮ ደርሰውለት ሲያተርፉትና ወደ ሆስፒታል ሲወስዱት እያስታወሰ በጊዜው እያቃሰተ እየጮኸ ጁዲን ሲጣራ እንደነበርና የጁዲ አሌክስ ከቤት አትውጣ የሚለው ንግግሯም እያቃጨለበት አሁን ላይ ቃሽቶም ይነቃል። ሲነቃም ለ30 ሰዓት እንደተኛም በዶክተሯ እየተነገረው አሁን ቀለል እንዳለውና ራስ ምታቱ ውስጥ ምን አይነት እንደሆነም ተጠይቆ ጭንቅላቴ ውስጥ እንደ ልብ ምት ያህል ራስ ምታቱ ይሰማኛል፣ እናም በመበቅረሱ መታም የነበረው ጊዜ ትዝ ይለኛል እያለም ማስታገሻና ሌሎች መድኃኒቶችም ለቀጣይ ቀናት ተሰጥተውት መኪናም እስኪሻለው እንዳይነዳም ተነግሮት ወደ ቤትም በጁዲም ይሸኛል። ቤት አቅራቢያም ሲደርስ በመብረቁ የተመታበት ቦታም ደርሰው ወርዶ ቦታውንም በደንብ እየተመለከተ በጊዜው በሌላ መንገድ ሊሄድ ነበረ፣ ግን ለምን ምንም አይፈጠርም ብዬ ነው ከመኪናው የወረድኩት እያለ በዕጣ ፈንታ ታምን እንደሆነ ጁዲንም ይጠይቃታል። እናቴ ታምን ነበረ በሕፃንነቴ ጀምራ፣ አንተ ዕጣ ፈንታክ ሙዚሽያን ነው መሆን ነው እያለች ፒያኖ በግድ እያስተማረችኝ እዚህ ያደረሰችኝም ብሏትም ይነግራታል። ወደ እነ ሊዮ ቤትም አመሻሽ ላይ ልሄድም ስል ያንቺን ከቤት አትውጣ የሚል ድምፅም ሰምቼ ነበር ቢላትም ጁዲም እየተደናገጠች
ጭራሽ አይሆንም። እኔ ድሮ አደጋም ሲደርስብኝ ምን ነው እንዲህ ባደረግኩ እያልኩ እቆጭ ነበር። ያ ነው እየሆነብክ ያለው። ያንንም የወደፊቱንም መመለስ አንችልም። የሆነውን ሆኗል። እጣ ፈንታችን የሁላችንም ነፃ ነው እንጂ ማንም ጣልቃ ገብቶ አይቀይረውም ትሏለች። ቤትም ገብተው ጁዲም ነርስ ስለነበረች ቁስሉን እየቀባች መድኃኒቱን በሰዓቱ እየሰጠችም ትንከባከቧለች። አሌክስም ውለታዋ እንዳለበት እየነገረኝ ይስማታል። በሌሊት በተኛበትም በመብረቅ የተመታበት ሰዓትም ትዝ ያለው ጁዲም በሰዓቱ መታ እያየች አሌክስ ቤቱን ለቀቅ እንዳትሄድ ያለችውን ንግግሯን ደግማለት ባኖም ነግቶ ግራ እየተጋባ ስለነጋም ከአልጋው ወርዶ ሊዮም ሊጠይቀው መጥቶ ወጥቶም ያወራል። ሊዮም አንድ የሬዲዮ ትራንስሚተር አምጥቶ እየሰጠው እኔም ጋር ይሄ ስላለ ድንገት እዚህ ስልክ ስለተቋረጠብንና ስለማይሰራ መነጋገር ከፈለክ በዚህ እናወራለንም ብሎትም አጠቃቀሙን ሁላም አሳይቶት ጁዲም ለባብሳ ተሰናብታቸው ወደ ስራም ትወጣለች። ሊዮም ጁዲ ጥሩ ልጅ ትመስላለች እያለው በንፋሱ ሳቢያ የተገነጣጠለውን የአሌክስን ቤት አጥርም አስተካክለው ቢራ እየጠጡ አረፍ ይላሉ። ሊዮም ስለ ጁዲ አንተ የምታውቀውን ነገርም በማለት ያወራል፣ ይጠይቋል። አሌክስም ብዙ ግንኙነታቸውን እንዳላጠናከሩም እየተናገረ ጥያቄውን ወደ ሊዮም ማዞሮ ስለ ማሪያ ስለ ትውውቃቸው ሁላም ጠይቆት ሊዮም ከማሪያ ጋር የተዋወቁበትን የአንድ የስዕል ጥበቧን ለቱሪስቶች እየሰጠች እሱም የጠበቃ ስራውንም ላይ ስለነበረ ከስራ ሞቶ አይቷት ተዋውቋት ለ3 ሳምንታት ለምኗት ዴት ይዟት እንደወጣም ይናገራል። አሌክስም ለምን እስካሁን ልጅ እንዳልወለዱም ጠይቆ ሊዮም እያዘነ ሞክረን ነበር አልተሳካም እንጂም ያለ ይመልስለታል። አያይዙም ልጅም ባይኖረንም ከማሪያ ጋር ግን ብዙ ጠወርዶቹንና ገራሚ ጊዜያትን አሳልፈናል፣ ምንም ቢሆን እንፋቀራለን በማለት ቀለበቱን አውልቆም እያየም ያወራል። እንደ ምክርም በህይወትክ ብዙና ትልቅ ነገር አታስብ፣ አነሳ አድርገክ ስታስብ ደስታክም ከፍ ይላልም ይለዋል። እረፍታቸውንም ጨርሰው ተሰናብቶትም ወደ ቤት ይሄዳል። እንግዲህ እንዲህ እያለን የዚህ ገራሚው የመጀመሪያው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አሌክስም ቤት ሙዚቃውንም እየሰራ ለመስራትም እየታገለ ግን ሀሳብ ጭንቀቱ ሊለቀው አልቻለም። ልክ ፒያኖንም ሲጫወት ድሮ እጁን በራሱ የሰበረ ሰዓት እንዳደረገው ልክ እንደዛው አሁንም አንዷን ኪ ብቻ ደጋግሞ ነክቶ የቤቱ እሳት ቦክ ብሎ ሲበራና ዝናብም ሲዘንብ ጣራም ላይ ያለው አምፖሉ ሲነቃነቅ እንዲሁም ዝናቡ ላይ አሳም ቀላቅሎ ሲዘንብ ስላየ ግራ ተጋብቶ ወደ ውጭም ወጥቶ አይቶ ወደ ውስጥም ተመልሶ እጁ ላይ ኬት እንደመጣ አይታወቅም የሆነ በቃጠሎ ሳቢያ የተፈጠረ ቁስልም እያየ ግራም እየተጋባ ፒያኖ አጠገብ ያለው ሰዓት እንደቆመና እሳቱም እንደጠፋም አይቶ ውስጡ እየፈራ በዛ ሌሊት ማን እንደሆነ አይታወቅም የቤቱ በርም ተንኳኩቶ ተደናግጦ ማን እንደሆነ እየጠየቀም ሲከፍተው ደም በደም የሆነችው ማርያም ሊዮ ባሌ ሊዮ እያለች ደግፎ ማስገብቷት ምን ሆኖ እንደሆነም እየጠየቀ ወደ ሆዷ አካባቢም እንደተተኮሰባት ማይቶ ራሷንም ስትስት በሬዲዮ ትራንስሚተርም በኩል ሊያወራው ቢሞክርም መልሳቶ በዛ ዝናብም የወዳደቁትን አሳዎች እየረገጠ የትናንቱ ያስተካከሉት አጥርም እንደተበላሸም አይቶ እየሮጠ እነ ሊዮ ቤት ጋም ደርሶ እየጮኸ እየተጣራ በሩንም አንኳኩቶ በመስኮትም የሆነ ሰው ሲያልፍ ስላየ እንጨት አንስቶ ቢጠብቅም ሊዮ ራሱ በሩን ከፍቶለት ምን እንደሆነም ሲጠይቀው እሱም ሌቦች ቤታችሁ ገብቷል፣ ማርያም በጥይት ተመታለች፣ አምቡላንስ በፍጥነት ጥራም እያለ ቢናገርም ሊዮ ግን ማርያ እኮ እዚሁ ናት ተረጋጋም በማለት እየነገረው ራሷም ማርያ ምንም ሳትሆን ወደታችም ወርዳ ምን ሆኖ እንደሆነም ትጠይቋለች። አሌክስም ግራ ተጋብቶ ወደሷም እየተጠጋ በጥይት እንዳልተመታችም ነካክቶም ማረጋግጦ በጭራሽ እንዲህ አይሆንም እያለ በጥይት እንዳልተመታችም ሲያይ የሚያደርገውን አጥቶ የእጁን ቁስልም ሙሉ ለሙሉ ጠፍቶም ሲመለከት ሮጦም ሞቶ ወደ ቤቱ ሲመለስ አጥሩ እንዳልተበላሸ እንዲሁም የፒያኖ ሰዓትም እየሰራም እንዳለ እሳቱም እንዳልጠፋም አይቶ በሚገርም መልኩም ታዲያ በዝናብ የተደበደበበት ልብሱና ሰውነቱ ምንም አይነት ዝናብ ሳይመታው ደረቅ እንደሆነም ራሱን በመስታወት እያየም እብዱንኩ እያለም ያለቅሳል። በለው አሌክስ ላይ ምን ተፈጥሮ ነው? በቀጣይ ክፍል በጉጉት የምንጠብቀው ይሆናል። ይህ ሙቪ አይቆም ይቀጥል የምትሉ ከሆነ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ኮመንት ላይ አለን እያላችሁ ጻፉልን። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።